ሰላም ጤና ይስጥልኝ ውድ የማራኪ ቻናል ቤተሰቦች ሰላማችሁ በያላችሁበት ይብዛልኝ። ዛሬ ደግሞ ይዤላችሁ የመጣሁትኝ በእንግሊዘኛ ቃላት ውስጥ የማይነበቡ ወይም ደግሞ ሳይለንት ሌተር ብለን የምንጠራቸው ነው። እነዚህ እንዴት ነው የት ጋር ሳይለንት እንደሚሆን በጽሞና አሳያችኋለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለሁሉም የሚዳረስ ዘንድ ላይክ፣ ሼርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ለቻናሉ አዳዲስ የሆናችሁ ሰዎች ሌሎች የምንሰራቸው ቪዲዮዎች በኖቲፊኬሽን ወይም በማሳወቂያ መልክ እንዲደርሷችሁ ላይክ፣ ሼርና ሳብስክራይብ በማድረግ ጀምሩ። አሁን በቀጥታ ወደ ትምህርታችን እንግዲህ ዛሬ ይዤላችሁ የመጣሁት እነዚህ ናቸው። ሳይለንት ሌተር ኬ እና ሌሎችን መታችም ካሉ እንመለከታለን። ስለዚህ ህጋቸውስ ምንድነው? ሩል አላቸው። እያንዳንዳቸው ፊደሎች እዚህ ጋር ሳይለንት ሌተር ኬ ሳይለንት የምትሆንበት ወይም ደግሞ በአንድ ወርድ ውስጥ እንዴት ነው የማትነበብ የራሷ የሆነ ህግ አላት። ሩሏን ስንመለከት ምንድነው? the letter K is silent when it came before of the letter N ከኤን በፊት ቀድማ ስትመጣ at the beginning of the word ከቃላቱ በፊት ላይ ልክ እንደዚህ ነው ከመጡ K is silent so እንግዲህ ይቺ ኬ ሳይለንት ትሆናለች ስንል እንዴት ነው? አትነበብም ማለት ነው። በጽሁፍ ሰዓት ላይ ትጻፋለች፣ ነገር ግን በምናነብበት ጊዜ ፊደሏን እንውጣታለን ወይም ሳይለንት አድርገናት እናልፋለን ማለት ነው። ስለዚህ ሳይለንት ስለምናደርጋት እቺ ቃላት at the beginning ወይም ደግሞ at the initial ላይ ስትመጣ ምን ትሆናለች? K like of this pattern ከሆነ K is silent። ኬን ሳይለንት አድርጋችሁ ማንበብ መቻል አለባችሁ። ኤግዛምፕሎች አሉ፣ በጣም በቂ የሆኑ ኤግዛምፕሎች አሉ። እናንተን በደንብ ያስረዳችኋል ብዬ ተስፋ አድርጋለሁ። ስለዚህ እነዚህ ኤግዛምፕሎች እዚህ ጋር ስንመለከት ኤግዛምፕሎችን በምንመለከትበት ጊዜ በአማርኛም ጽፌላችኋለሁ። ይሄኛውን እንግሊዘኛውን ማንበብ ካልቻላችሁ ይሄን ብታነቡት ይሄኛው ጋር ትለማመዳላችሁ ብዬ ስላሰብኩ በአማርኛም ጽፌላችኋለሁ። በደንብ አንብቡት። አማርኛው ጋር አነበብኩት ይሄኛውና አማርኛውና እንግሊዘኛው ጽሁፍ አንድ አይነት ትርጉም ነው ያላችሁ ወይም ደግሞ አንድ አይነት አነባብ ነው ያላችሁ። ስለዚህ እቺ እዚህ ጋር አሁን KNIT መጥቷል። KNIT ተጽፎ ስታገኙ እቺ ኬ ሳይለንት ሆናለች። ልክ እንደዚህ ሊመጣ ይሄ ማለት ይቺ ኬ ሳይለንት ሆናለች ማለት ነው። ሳይለንት ከዛ ከየት መንባባችሁ የምትጀምሩ ከኤን ጋር እዚህ ጋር ትጀምራላችሁ። ስለዚህ የምታነቡት ድምጽ ልክ እንደዚህ ነው የሚወጣው ማለት ነው። ይሄ ጉሮሯችሁ ላይ የሚወጣው ድምጽ ይሄ ይሆናል ማለት ነው። ይሄ ይሆናል። ስለዚህ ይህንን ስናነበው ምን አይነት ትርጉም ይሰጠናል ወይም ደግሞ ምን አይነት ሳውንድ ይሰጠናል ወይም ደግሞ ምን አይነት ፕሮናንሴሽን ይሰጣል ማለት ነው። ይሄን ስናነበው ኒት ይለናል ማለት ነው። ኒት ያው አማርኛውም ኒት ይላል። ኦኬ ሁለተኛው ከዚህ ጋር ስንሄድ ኬ ላይ ያው ኬ ሳይለንት ናት። ከኤን ጀምረን እናነበው ኒ የሚል ድምጽ የሚኖረው ኒ ማለት ያ እቺ ነች። በአማርኛ ፊደላችን ኒ ብለን የምንጠፋት እቺ ነች። ስለዚህ ኒ እንላለን ማለት ነው። ኦኬ ከዚህ ጋርም ደግሞ ስንል አሁን ኬን ሳይለንት አድርጉና ከኤን ጀምራችሁ ያሉትን አንብቡ። አይት ናይት ይላል ማለት ነው። ስለዚህ ስታነቡ ከዚች ወደ ተሻወስ ስታነቧት ናይት የሚል ድምጽ ይሰጣችኋል። ይሄው አማርኛው ናይት ይላል ማለት ነው። ጥሩ ኦኬ ከዚህ ጋር ደግሞ ኬ አለ፣ ኤን አለ፣ ኦ አለ፣ ቢ አለ። ስለዚህ ይሄንን ኬን ትተውትና ይሄን ትተውትና ከኤን ኦ ፒ ታደርጉት ምን ይሆናል? ኖፕ የሚል ድምጽ ታገኛላችሁ ማለት ኖፕ። በጣም ጥሩ ኦኬ እቺኛዋ እስክናንብ በጋራ ኬን ትተው ሳይለንት አድርጓት እቺን ኒል የሚል ድምጽ እናገኛለን ማለት ነው። ልክ እንዲያደርጋችሁ በጣም ብዙ ኤግዛምፕሎች አሉ። እነዚህን በደንብ እንትማችሁ ይሄ ከበቂ በላይ ነው ብዬ አስባለሁ። ከበቂም በላይ የሆነ ኤግዛምፕል ነው። በጣም ጥሩ እቺኛን ናት ኬ ሳይለንት እዚህ ወደዚህ ነው ማለት ኖ የሚል ይኖረዋል። ይሄኛውን ከዚህ ወደዚህ ማነበው ኬን ሳይለንት ምን ማድረገው ኖሌጅ ያው ኖሌጅ ይላል። ይሄ ኖሌጅ ስለዚህ ኖሌጅ እንላለን ማለት ነው። እዚህ በኋላ ስችኛዋን ደግሞ ኬን ስተዋል
አይ ናይፍ ናይፍ። አሁንም እዚች ወደዚህ ጋር ልቻል አንብቡልኝ። ኖክ 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 ይላል ማለት ነው። ይሄኛው ምንድነው? ኒው ኒው የሚል ድምፅ ይወጣል። ስለዚህ በዚህ መደዳ እንዳልጠቅላላ እዚህ ጋር ስንመለከት ምንድነው ይሄኛው ኬ በሙሉ እዚህ ጋር ሳይለንት ነው። ሳይለንት ከኬ ውጭ ያሉትን ነው የምታነቡት። ስለዚህ እንዲህ ያደረጋችሁ በደንብ እንደማመድ መቻል አለባችሁ። ኬኤን ይሄ ፓተርን ኬኤን ሞደርን ላንጉዌጅ እንግሊሽ ላይ ነው እንደዚህ ነው ሳይለንት የሚሆነው። አሸንታን እንግሊሾች ግን ኬን ፕሮናውንስ ወይም ደግሞ ሪድ ያደርጓታል። ግን ይሄ አሁን ላይ አይሰራም። ኢት ኢዝ ቬሪ ዲፊካልት አስቸጋሪ ነው። ስለዚህ ኬኤን አት ዘ ቢጊኒንግ ኦፍ ዘ ወርድ ሲመጣላችሁ ምንጊዜም ይሄን ፓተርን ካገኛችሁ ኬን ሳይለንት በማድረግ ከኤን ጀምራችሁ ማንበብ ማለት ነው። ከኤን ጀምራችሁ ማንበብ። በጣም ጥሩ። ወደ ቀጣዩ ሳይለንት ሌተራችን ስንሄድ እዚህ ጋር እንመጣለን። ሳይለንት ደብሊዩ ደብሊዩ ሳይለንት እንዴት ነው የሚሆነው? ሳይለንት ሌተር ኦፍ ደብሊዩ ደብሊዩ እንዴት ሆኖ ሳይለንት የሚሆነው? ምን አይነት ህግስ አለው? በጣም ክሬዚ ነች ደብሊዩ፣ በጣም አስቸጋሪ ናት። ነገር ግን እዚህ ጋር ይችላችሁ መጥቻለሁ። ስለዚህ እንዴት አድርጋችሁ ፕሮናውንስ እንደምታደርጓት፣ እንዴት አድርጋችሁ የት ጋር ነው የምትዋጡ፣ የት ጋር ነው የማይዋጡ የሚለው ነገር በደንብ ማየት ትችላላችሁ። የምር እውነት የሚነግራችሁ ይሄ ነገር በጣም አስፈላጊ ነው። ስፔሻሊ ደብሊዩ ኤንድ ኬ በጣም ኮመን ስለሆኑ ነው። በጣም ኮመን ስለሆኑ ዛሬ ቀን የሚያመጣላችሁ ከወደ ሀይጀ እንጂ ኦርደሩን ጠብቄ መሄድ ጠፍቶኝ አይደለም። ስለዚህ ኬ እና ደብሊዩ ፕሮናውንስ በምታደርጉበት ጊዜ ይችኛዋ ሳይለንት የምትሆኑ መቼ ነው የሚለውን ነገር በደንብ ተመልከቱ። የት ጋር ነው ሩል አላት፣ የራሱ የሆነ ሩል አላት። ሩሏን ማለት ትችላላችሁ። ይሄ እዚህ ጋር ሩሏን ብለን ስንመለከት ደብሊዩ ኢዝ ሳይለንት ይላል። ያው ደብሊዩ ኢዝ ሳይለንት ቢፎር ዘ ሌተር ኦፍ አር። ቢፎር ዘ ሌተር ኦፍ አር ሚንስ እንዴት ነው ሲመጡ ማለት ነው። ቢፎር ማለት በፊት ማለት ነው፣ በፊት። ስለዚህ ልክ እንደዚህ ከመጡ ደብሊዩ አር እንደዚህ ነው ከመጡ እቺኛን ካንስል በሏት፣ በቃ አታንብቧት። ፕሮናውንስ መደረግ የለባት ብለናል፣ አናነባትም ማለት። ስለዚህ እንደዚህ ሆና ከመጣች ይሄን አይነት ቅርጽ ይዘው ከመጡ we are not pronounced or we are not read w letters, we read the remaining letter. so የቀሩት ሌሎችን እናነባለን እንጂ ደብሊውን አናነብም። ስለዚህ የዚችስ ምን አይነት ኤግዛምፕሎች አሏት የሚለው ነገር በበቂ ሁኔታ ይዤላችሁ መጥቻለሁ። እናያለን። ሩል ላይ እንግዲህ ያሉት ኤግዛምፕሎች ደብሊዩ አር ከመጣ እንደዚህ ነው ከመጣ አር ነች ሳይለንት አድርጉ ብያለሁ። እዩሉት በደንብ ተመልከቱ። እነዚህ በሙሉ አይነበቡም ማለት ነው። ሳይለንት ናቸው። ይሄው ልክ እንደተለመደው እዚህ ጋር በአማርኛ ጽፌላችኋለሁ። በዚህ ጋር ያሉ አማርኞች እነዚህን ማንበብ ትችላላችሁ። ይሄኛውን ማንበብ ካልቻላችሁ ይሄኛውን በመመልከት ይሄኛውን ማንበብ ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር ደብሊዩ ሳይለንት ሳረጋት ምን ይቀራል? ራይት ራይት ይላል። ይሄም ይሄው ራይት የሚል አገኛለሁ ማለት ነው። ከዛ ቀጥዬ እዚህ ጋር ነው ይሄን አሁን በሙሉ አጥፉት። በቃ ይሄን አጥፉትና የቀሩት እናነባለን። ምን ይላል? ሮንግ ያው RONG ሮንግ። እዚህ ጋር ሪስት እንላለን። እዚህ ጋር ራፕ እንላለን። እዚህ ጋር ምን እንላለን? ሪንክል ብለን እናነባለን ማለት። እዚህ ጋር ምን እንላለን? ሬን። እዚህ ጋር ሪክ እያልን እናነባለን ማለት ነው። ስለዚህ እንዲህ ያደረጋችሁ በደንብ መለማመድ መቻል አለባችሁ። ጥሩ። ሩልቱ ሁለተኛ ሩልቱ ደግሞ ደብሊዩ ሁለት አይነት ህጎች አሏት። ስለዚህ ሩልቱ ላይ ደግሞ ደብሊዩ is sometimes also sometimes silent in certain words like of w plus o, w plus wh ወይም ደግሞ wh ወርድ ብለን የምንጠራቸው አሉ። ብዙ ወርዶች ናቸው እንደ wh ወርድ ብለን የምንጠራቸው። ከነዛ ላይ wh ወርድ ፕላስ o ከሆነ ምንድነው? w ሳይለንት ይሆናል። w
ሳይለንት ይሆናል። ስለዚህ እንደዚህ ሆኖ ከተጻፈልኝ እንደዚህ ሆኖ ፕላስ ኦ ከዚህ ጋር ከመጣ ይሄ ኦ ማለት ልክ እንደዚህ ሆኖ ይችላል። እንደዚህ ከመጣ ማለት ነው። ደብሊው ኤች ኦ አይነት ከመጣ እዚህ ጋር እቺ ሳይለንት ሆናለች። ታስወግዷታላችሁ ደብሊው ማለት ነው። ደብሊውን ካስወገዳችሁ በኋላ ማንን ነው የምታነቡ ማለት ነው? ከኤች ጀምራችሁ ታነባላችሁ። ስለዚህ እዚህ ጋር ይሄን መጠንቀቅ መቻል አለባችሁ። ሲደመር ኦ ይሄን ፓተርን ደብሊው ኢዝ sometimes silent or rejected ትሆናለች፣ ማጂክ ትሆናለች when ደብሊው ኤች ፕላስ ኦ ከመጣ ማለት ነው። ኦኬ ሌት አስ ስታርት ዘ ኤግዛምፕል እኔ ኦኬ ደብሊው ኤች ኦ ሁ እዚህ ጋር የሚፈጀው ሰዓት ይሄ እንደ አማርኛው እንዳታዩት የሚወስደው ሰዓት ሰፋ ያለ ነው። ስለዚህ ይሄኛው እዚህ ጋር ሁ ስንል ሁ እቺኛዋ ሁ ብላችሁ እንዳትወስዷት። ሁ ነው ምን ሁ የሚል ድምጽ ነው። ሁ ብለን እናነባለን። ይሄው ሁ ጥሩ። ከዚህ ጋር ደብሊውን ሳይለንት አድርጉ። እነዚህ በሙሉ ሳይለንት ናቸው። ደብሊው ኤች ኦ ኤም አይደለ? ሁም ምን እንላለን ማለት እዚህ ጋር ሁዝ አያችሁት? ይሄኛው በሙሉ ሳይለንት ሲሆኑ ኦ ስለመጣ እኮ ነው። ከደብሊው ኤች ቀጥሎ ኦ ስለመጣ ማለት ነው። ደብሊው ኤች ፕላስ ኦ ስለመጣ እንግዲህ መጀመሪያ አንድ ህግ ነግሬያቸዋለሁ። ደብሊው ከአር ቀድሞ ከመጣ ሳይለንት እንዲሆን ተነጋግረናል። ከዚህ ጋር ደግሞ ደብሊው ኤች መጥቶ ኦ ከተከተለው አሁንም ሳይለንት እንደሚሆን እያስረዳኋችሁ ነው ማለት ነው። ደብሊው ኤች መጥቶ ልክ እንደዚህ ደብሊው አር እዚህ ጋር ሳይለንት ይሆናል። አሁን ደግሞ ደብሊው ኤች ኦ ሲመጣ አሁንም ይሄ ሳይለንት እንደሚሆን እያሳየኋችሁ በጽሞና ተከታተሉኝ። እሺ ሁም አለ። አሁን ደግሞ እዚህ ጋር ደብሊው ኤች ኦ ኤስ ኢ ምን መጣ? ሁዝ እንላለን። ሁዝ እቺኛዋንስ ደብሊው ኤች ኦ ኤል ኢ ደግሞ ሆል እንላለን ማለት ነው። ሆል እያልን ፕሮናውንስ እናደርጋለን። ነገር ግን ይላል በት አለ። ዶንት ፎርጌት ዚስ ዋን በት ደብሊው ኢዝ ሪዴብል when it comes what WH word WH plus vowel letters the other vowel except of O ማለት ነው። except O ከኦ በስተቀር W እነዚህ ቫውል ሲባሉ አምስቱ ቫውሎች አሉ። ከነሱ ከኦ በስተቀር ነው። ከኦ በስተቀርና ኮንሶናንቶች ሲመጡ ግን ተነባቢ ነው የምትሆነው፣ ትነበባለች እንዳትረሱ። ነገር ግን but W is readable when she comes what WH plus vowel letter the other except of O ከኦ በስተቀር ከመጣ እና ኮንሶናንቶች አብረዋት ከመጡ ኦ ምን ትሆናለች? ሪዴብል ትሆናለች፣ እንደው ተነባቢ ትሆናለች ማለት። ኤግዛምፕሎች እዚህ ጋር አሉላችሁ። ኤግዛምፕል ለምሳሌ WH plus A ነው የመጣ። ስለዚህ እዚህ ጋር W ምንድነው? ተነባቢ ናት፣ ሪድ እናደርጋታለን። ለምሳሌ ይህን ስናነበው ዋት ይላል። ዋት ከዚህ ጋር ይህን ስናነብ ዌን ነው የምንለው። ዌን እዚህ ጋር ዌር እያልኩ ያነበብኩ ነው። ስለዚህ እነዚህ በሙሉ ይነበባሉ ማለት ነው። እነዚህ በሙሉ ይነበባሉ። ኦኬ ቀጣዩ እዚህ ጋር ምን አለ? ዋይ WH ዋይ ነው አይደለ? ዋይ እንላለን። ዋይ ብለን እናነባለን። ኦኬ እዚህ ጋር WHICH ነው ዊች ብለን እናነባ። እነዚህን ብታነቧቸው ይሄ ነው፣ ሌላ ትርጉም ነገር የለውም፣ ሌላ አዲስ ነገር የለውም። ስለዚህ እናንተ ከተመቻችሁ ይሄን እያነባችሁ ይሄኛው መዳመር ትችላላችሁ ማለት ነው። ስለዚህ እያንዳንዳቸውን ሳይለንት ሌተሮችን ማወቅ ግዴታ አለባችሁ። አሁን እዚህ ጋር ሌላ በቃ የማይነበብ ነገር እዚህ ጋር ውሁዝ ብትሉት በጣም ስህተት ስለሆነ በደንብ እነዚህን ሳይለንት የሚሆኑ ሌተሮችን በደንብ መያዝ መቻል አለባችሁ። በቀጣይ ቪዲዮ ደግሞ ሌሎችን ይዤላችሁ እመጣለሁ። እንዲህ ያደረጋችሁ ማንበብ መቻል አለባችሁ ማለት ነው። ያልገባችሁ ነገር ካለ
ኮሜንት ሳጥን ላይ አስቀምጡልኝ። እንዲሁም ደግሞ እንዲሰሩላችሁ የምትፈልጓቸው ሌተሮች ካሉ እንደ ሳይለንት የሚሆኑ ነገሮች ወይም ደግሞ ሌሎችም ሊሆን ይችላል እናንተ አልገባችሁ ያሉ ነገሮች ካሉ ኮሜንት ሳጥን ላይ አስቀምጡልኝ። በቀጣይ ቪዲዮ ሌሎችን ይዤላችሁ እመጣለሁ። ለዛሬ እዚህ ጋር ይበቃናል ማለት ነው። ይህ ቪዲዮ ለሁሉም የሚዳረስ ዘንድ ላይክ፣ ሸርና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ፣ መልካም ቆይታ